ለአማራ ፋኖ ብሔራዊ ኃይል አፋብኃ ታሪካዊ ጥሪ እናስተላልፋለን። እንነጋገር፣ አንድ እንሁን። ግንቦት 2 2017 ዓመተ ምህረት በአማራ ፋኖ ህዝባዊ ድርጅት ማዕቀፍ ያልተሰባሰባችሁ አደረጃጀቶች ግንቦት 1 ቀን 2017 ዓመተ ምህረት አንድ ድርጅት መመስረታችሁን አብስራችሁናል። ከሁሉ አስቀድመን ለዚህ ስኬት በመብቃታችሁ የተሰማንን ደስታ በተገፋው ህዝባችንና የከበረ መስዋዕትነት በመክፈል ወገኑን ለመታደግ እየታገለ ባለው የአማራ ፋኖ ህዝባዊ ድርጅት ሰራዊት ስም ልንገልጽላችሁ እንወዳለን። ድርጅታችሁን ለመመስረት ላደረጋችሁት ጥረት እያደነቅን ቀሪ ስራዎቻችሁን ለትግሉ ብሎም ለአማራ ህዝብ በሚጠቅም አግባብ እንደምታጠናቀቁት ተስፋ እናደርጋለን። የህዝባችን ትግል ባጠረ ጊዜና አላግባብ ባልበዛ መስዋዕትነት ከግቡ እንዲደርስ በጠንካራ አደረጃጀትና በጠንካራ የትግል መስመር ሊመራ እንደሚገባው ሁላችንም እንደምንስማማ እንረዳለን። ከዚህ አመለካከት አንጻር ሲታይ ካለ ድርጅትና የመታገያ ሰነድ ወደ ትግል ሜዳ የተመመው የፋኖ ሰራዊት በአጭር ጊዜ ከብዙ መቶ ሻለቆች ወደ 10 ክፍለ ጦሮች ከዚያም ወደ 8 እዞች ከዚያም ወደ 2 ድርጅቶች መምጣቱ ለህዝባችን ታላቅ ስኬትና ተስፋ ነው። ይህ ዛሬ የምናወሳው ስኬት ሁላችንም የምንመኘው የህዝባችንን የነጻነትና የእውነተኛ ሰላም ፍላጎት ለማሳካት አንድ ወሳኝ እርምጃ እንደሆነ እንረዳለን። ለአንድ ዓመት ጥቂት በቀረው የድርጅታችን ዕድሜ የነበረውን ሂደት ስንገመግም ብዙ ውጣ ውረድ እንደነበረው የምናስታውሰው ነው። ይህም ያስተማረን አንድ ነገር ቢኖር የሁለቱ ድርጅቶች መመስረት ስኬት የሚሆነው ሁለቱ ድርጅቶች ከተቻለ በተዋሃደ ካልሆነም በተቀናጀ ይህም ካልሆነ ቢያንስ በተናበበ አካሄድ ትግሉን ሲመሩት ብቻ መሆኑ ነው። ይህ መሆን ካልቻለ የህዝባችንን መከራ ከማሳጠር ይልቅ ወደ ማርዘም፣ ከማቅለል ይልቅ ወደ ማክበድ፣ የዘመናት ጥያቄዎቹን ከመመለስ ይልቅ ተጨማሪ ጥያቄዎችን ወደ ማዋለድ እንዲያሽቆለቁል ምክንያት እንዳንሆን ከባድ ኃላፊነት እንደተሸከምን ለአፍታም ልንዘነጋው አይገባ። ስለሆነም እስካሁን የተጓዝንባቸው መንገዶች የተለያዩ ቢሆኑም ለህዝባችን ዘላቂ ጥቅሞችና ክብር ስንል ግንኙነታችን አንዱ ለአንዱ በሚኖረው ዕውቅና መከባበርና በተቻለ መጠንም መተባበር ላይ የተመሰረተ እንዲሆን ጥሪያችንን እናቀርባለን። ምንም እንኳን በአገላለጻቸው ቢለያዩም በህዝባችን የፍትህ የመብትና የህልውና ጥያቄዎች እንዲሁም መጻኢ ዕድል ላይ ሰፊ ልዩነት እንደሌለን እናምናለን። በመሆኑም በአንድነት መንፈስና ወደፊት በማሰብ በጋራ ልንጠቀምባቸው በምንችላቸው ሰፊ ዕድሎች ላይ እንድናተኩር እናሳስባለን። አማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል አፋብኃ በቅርጽ የተለያዩ ነገር ግን በዓላማ የተዋሃዱ የአማራ ህዝብ ተከታታይ ትውልዶች ትግል የወለዳቸው መንታ ድርጅቶች መሆናቸውን ማስመስከር የምንችልበት ዕድል ከፊታችን ተደቅኗል። የህዝባችንን ሁለንተናዊ አቅም በማዋሃድ የወገናችንን ጥሪ የምንመልስበትን ጊዜ ለማሳጠር የሚያስችል ኃይል እንደምንፈጥር ተስፋ እናደርጋለን። ለዚህም በእኛ ድክመትና አለመናበብ ግዙፉን የአማራ ኃይል በጥበብና በሐሳብ የበላይነት ባለመመራቱ ምክንያት ትግሉ እንዲጓተትና ህዝባችንም ብርቱ ዋጋ እንዲከፍል በማድረጋችን ህዝባችንን በጋራ ይቅርታ ጠይቀን ወደ አንድነት የምንመጣበት ውይይት እንዲጀመር ጥሪያችንን እናቀርባለን። የጋራ ትግላችንን ወደ ላቀ ደረጃ ለማሸጋገር የህዝባችንን ሁለንተናዊ ሀብት
በማሰባሰብ በጋራ እንሰራለን። ለተዋሃደ እንቅስቃሴ መንገዱን እንጥረግ። የዚህን ስትራቴጂያዊ ጥምረት አማራጮች ለመፈተሽ ትብብራችሁን በጉጉት እንጠብቃለን። ድል ለአማራ ፋኖ፣ ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። የአማራ ፋኖ ሕዝባዊ ድርጅት ግንቦት 2 2017 ዓመተ ምህረት